ይኸው ዳጎን ሰበር እንጨት እኮ ነው፣ የግራር እንጨት ነው ታቦት ወቁት እንዴ ማለት። እኔ በዚህ ዘመን ታቦትን ጣዖት የሚሉት ሰዎች የሚያስቡኝ እንዴው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም። አለማወቅ ትልቅ ጌትነት ነው። ቤተ ክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማለት አሰራሩን የተናገረ ማለት። ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። አንዲት ድሃ ለአንድ ንጉሥ እችን እንደው ቅመስልኝ ብትለው ንጉሡ ቢቀበላል ምን ያህል ደግ ንጉሥ ነው፣ የድሃይቱን ገንዘብ ተቀበለ ተብሎ ይደነቃል። እግዚአብሔር ይሄን አምጡልኝ የሚለው ደግነቱን እንደሚወደን ለመግለጥ የእግዚአብሔር ታቦት ይሏችኋል ማርያም ናት። አይኗ ንጹሕ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም